What's up YouTube? Welcome back to another video. Zari በተለየ ቪዲዮ መተናል. I mean same reaction video. But we got another እንትና ለቋል ማን ነበር? ማይክ ለቃለች. እሷን ቪዲዮ ሪአክት እናደርጋለን. You guys stay tuned ምናምን ነገር. Yeah, let's go to the video. ርዕሱ ምን ይላል መሰላችሁ? ለምን ከዓለም ሁለተኛ እጅግ አደገኛ ሀገር አሏት? በአሁኑ ሰዓት በምድር ላይ ካሉት የሞት ቀጠናዎች አንዷ ወይ የመን ሄዶ ነው ወይስ ዛ ሬፊጂ ናቸው? ከተሞች በቦምብ ማመኗል። ከ10 ሚሊዮን በላይ ህዝብ ለነፍሱ የተራወጠ ነው። በዚህ ምድር ላይ ሰላም የሚባለው ቃል ድምፅ ሰምቶ የማያውቁ ህጻናት አሉ። በዛሬው ቪዲዮ የምንጓዘው ወደዚች ሀገር ነው። ለብዙ ዓመታት ይህንን ፕሮጀክት ገነባ ነበር። አንድ ሰው በአካል መድረስ የማይችልበትን ቦታ ሆነን ማየት የሚችል መጀመር እንችላለን። ዛሬ ዩቲዩብ ላይ 10ኛ ቪዲዮ እንለቃለን። ይህንን አስመልክቶ አዲስ ሾው መፍጠር አለብን ብዬ የፈጠርኩት ሾው ነው። Like Star Wars? በጣም ጥሩ። ይህ ቪዲዮ ፊልም ማለት አይቻልም፣ ዶክመንታሪ ማለት አይቻልም። It's like a sci-fi movie. ስለዚህ ግራ እንዳትጋቡ አዲስ ፈጠራ ነው። Mr. McPhee, the system is initiated. Coordinates engaged. Drone deployed. የመን ዓለማችን ላይ አደገኛ ከሚባሉ ሀገራት ውስጥ በሁለተኛ ደረጃ ላይ የተቀመጠች ሀገር ናት። Solar power charge. Wait, አልገባኝም. So he's not የመን ሄዶ አይደለም? I thought like የሄደ መስሎኝ ነበር. Level 100%. So he's like making a, you know, bedroom fly layer. Starweaver satellite network connection. 99.9%. Mickey Star Lab, Episode 1. አሁን ቢሆኑ ወደ የመን ደርስ። ቀጣይ መዳረሻችን የት ነው የሚሆነው? ቀጣይ ወደ የቀድሞ የኢትዮጵያ ግዛት ወደ ነበረችው ሶኮትራ ደሴት ነው። በዚች በሶኮትራ ደሴት ልዩ የዱር እንስሳትና You guys know? Thank you, Mickey. ይሄንን የመን ስላመጣልኝ. Bro, Yemen is like the most beautiful place. የሆነ ቦታ አላቸው. Like I always want to go there like በጣም ወደፊት. There's a dragonfly tree እንደዛ የሚባል የሆነ አለ. It's like the dragon tree የሚባሉ አሉና በጣም ነው የሚያምረው. like በቃ እዛ ብቻ ነው የሚበቅለው. like ሌላ ቦታ you don't find it there. እና like the scenery, oh my god bro, በጣም ያበደ. like ትንሽዬ አይላንድ ናት የመን ውስጥ ትንሽዬ አይላንድ ናት እና like there's a small population of people there ምናምን ነገር ግን ያው ብዙ ቱሪስቶች አይሄዱም እዛ ግን ያው ቦታው ሲያምር እዚህ ጋር ፎቶ አስቀምጥላችኋለሁ እዚህ እንዴት አባቱ እንደሚያምር bro like የተለቁ የባህር ዳርቻዎች ይገኛሉ። ዋው በጣም ማራኪ ናት። ታሪክ እንደሚነግረን ያ በጣም ሶኮትራ ደሴት የኢትዮጵያ አካል ነበረች። ስሙ ጠፋብኝ። ሶኮትራ ደሴቷን በቁጥጥር ስር ያዋለው እንደ አውሮፓውያን አቆጣጠር በ880ኛው ዓመተ ምህረት ላይ ነው። በዚህ ጥንታዊ ደሴት ላይም የውቅ ዋሻ ውስጥ ከሚገኙ በ6 የተለያዩ ቋንቋዎች ከተጻፉት ጥንታዊ የድንጋይ ላይ ጽሑፎች ውስጥ በግዕዝ የተጻፉ ከ6 በላይ የድንጋይ ጽሑፎች ይገኛሉ። ሶኮትራ በውስጧ ከምድራችን ውጭ የሚመስሉ አስደናቂ ፍጥረታትን ይዛለች። ከነዚህም መካከል የዚህ ደሴት መለያ የሆነው ዛፍ ሲቆረጥ ወይም ሲጎዳ እንደ ሰው ደም የሚመስል ቀይ ፈሳሽ ይወጣዋል። Dragon trees. ቀይ ፈሳሽ ለሕክምና ከፍተኛ ጥቅም አለው። ቁስሎችን ለማዳን የህመም like last week ማሪያ እኔ like I was obsessed with this place. ያገለግላል። በጣም በቃ ከድሮም ጀምሮ ደግሞ ወደ ቦታ ነው የምናደርገው ወደ ሺባም ከተማ ሲሆን ከ500 ዓመት በላይ ያስቆጠሩ የጭቃ ህንፃዎች ወደሚገኙበት ስፍራ ነው። ሺባም የበረሃዋ ማንሃተን የምትባለውን ከተማ እንጎበኛለን። በታሪክ ይህ ምድር አረቢያ ፌሊክስ ወይም የተባረከችው አረብ ምድር ተብላ ትጠራ ነበር።
ስያሜው የተሰጣት በለም አፈሯ በዝናቧ እና ከሁሉም በላይ በዓለም ላይ ውድ በነበረው ዕጣንና የከርቤ ንግድ በለጸገች በመሆኗ ነው። የምሬ ከጭቃ ነው የተሰራው። ይህ ቪዲዮ ከመጀመራችሁ በፊት ላመሰግናችሁ ፈልጋለሁ። ምክንያቱም በ4 ወር ውስጥ ብቻ 24000 ሰብስክራይብ መግባት ኢትዮጵያ ውስጥ በጣም ከባድ ነው። I swear, like the videos he put out, bro, ያበደ ቪዲዮዎች ነው የሚሰራው። እግዚአብሔር ቪዲዮ ማይክ በሚገርም ሁኔታ ከ9 ቪዲዮ ውስጥ 3 ቪዲዮ ከ200,000 በላይ ቪው አላቸው። 100 ሰዎች ቪው አላቸው። በጣም አመሰግናለሁ ለሰጣችሁኝ ፍቅር። ከ70% በላይ የምትሆኑ ሰዎች በቴሌቪዥን ነው የምትመለከቱኝና በቲቪ ደግሞ ሰብስክራይብ ማድረግ እንደማይመች አውቃለሁ፣ ግን እንደምን ብላችሁ ሰብስክራይብ አድርጉለት። እኔ ሊንክ አስቀምጣላችኋለሁ። የምሬ ከጭቃ ነው የተሰራው። አዎ እንደውም ከ500 ዓመት በላይ ያስቆጠሩት እነዚህ ግዙፍ የጭቃ ማማዎች ከ500 ዓመት በላይ ቆመዋል። ሰዎች አሁንም ውስጣቸው ይኖራሉ። ይህ ዝም ብሎ ስነ ህንፃ ሳይሆን የረጅም ጊዜ የአኗኗር ዘይቤ ነው። የሺባ ማህበረሰቦች እጅግ ጠንካራና የጠበቀ ማህበራዊ ግንኙነት አላቸው። ብታምኑ ባታምኑ ይህ የምታዩት ህንፃ የተሰራው ከጭቃ ነው። ሺባ የጥንት ስልጣኔ ማዕከል መሆኗን ያሳያል። ሲያምር ቦታው ራሱ ታሪኮች ተሰርተዋል። የመን በዕጣን ጭቃ ይመስላል። የዓለም ኢኮኖሚ ትቆጣጠር ነበር። የዛን ጊዜ ታሪኳ ጦርነት ሳይሆን የቅንጦትና የታላቅነት ታሪክ ነበር። የመንና ኢትዮጵያ ያላቸው ቁርኝነት በጣም ብዙ ነው። የዚያድ ባሬ ጦር ኢትዮጵያ ላይ ጦርነት በከፈተበት ወቅት ከኩባና ከራሻ በተጨማሪ ለኢትዮጵያ ስታግዝ የነበረችው ሀገር ደቡብ የመን ነበረች። በዚህ ጦርነት ከ2000 በላይ ደቡብ የመናውያን ለኢትዮጵያ ብለው ተዋግተዋል። እንደ አውሮፓውያን አቆጣጠር ዳግማዊ አፄ ምኒልክ ኢትዮጵያ ውስጥ የሚኖሩ የውጭ ሀገራት ዜጎች ስማቸውን እንዲያስመዘግቡ አዋጅ አውጥተው ነበር። በአዋጁ መሰረት እንደ አውሮፓውያን አቆጣጠር እስከ 1920 ቁጥራቸው 800 የሚሆኑ ተመዝግበው ነበር። እነዚህ የመናውያን ኢትዮጵያ ውስጥ በንግድ በጣም ይታወቁ ነበር። ኢትዮጵያና የመን ያላቸው ግንኙነት ከ1000 ዓመታት ያለፈ ነው። የአክሱም ሥርወ መንግስት ቀይ ባህርን ተሻግሮ የመንን ይገዛት ነበር። እንዲሁም ንግሥት ሳባን የመናውያን የእኛ ናት ይሏታል። እኛ ኢትዮጵያውያን ማክዳ ብለን የምንጠራት ሲሆን እነሱ ደግሞ ስሟ ቢልቂስ ነው፣ በዜግነቷ የመናዊት ናት ብሎ ያስባሉ። ከዚህ በተመሳሳይ የቡና መገኛም የመን ናት ብለው ያምናሉ። እስቲ የመንን ባህላዊ ምግብ አሳዩ። ይህ በመላው ዓለም ላይ የታወቀው የየመን ምግብ መንዲ ነው። ዶሮንና ስጋን በከፍተኛ መጠን ከመሬት በታች ባለው ምድጃ ውስጥ ያስገባሉ። መንዲን የሚያዘጋጁት በዚህ መልኩ ነው። ይህ ምግብ በዓለም ውስጥ በጣም የታወቀ አይታችሁታል። አብዛኛው ጊዜ ዩቲዩብ ላይ ላይክ ወንዶች ብቻ ናቸው የሚያደርጉትና ይገርማቸዋል። ላይክ ኤቭሪቲንግ they made ላይክ ድሮ ፓኪስታኒ ይመስሉኝ ነበር። I mean they look like Pakistani በጣም የታወቀ ሲሆን ከዚያም ወደ ተለያዩ የዓለም ክፍሎች ተሰራጭቷል። ይህ ቅመማ ቅመም ለምግቡ ልዩ እንደሆነና የእውነተኛው መንዲ ሚስጥር እንደሆነ ይነገራል። ይህን ምስል ሳገኛችሁት ከዩቲዩብ ላይ ነው። በቀን 700 ዶሮዎችን እንደሚያዘጋጁ ይናገራሉ። 700 እጅግ በጣም ብዙ ሩዝ። ይህ አሰራር ለዶሮ መንዲ ብቻ የተለየ ነው። አሁን ዶሮን ወደ ታች ምድጃ ውስጥ ያስገባዋል። ሩዙን የሚያጠሉት በዚህ መንገድ ነው፣ ልክ እንደ ትኩስ ውሃ ፏፏቴ። ይህ ቡርማ ስጋ ይባላል። ይህ በአድራሞት የታወቀ የቁርስ ምግብ ነው። እሺ አሁን እስቀጥሎ ወዴት ነው የምንሄደው? ሴታፕ ያምረው ግን እናቴ ተመችቶኛል። ጎበዝ ነው እንትን ላይ አፍተር ኢፌክት ላይ ምንድን ነው እሱ ግሪን ስክሪን ሴታፕ ያበደ ነው። አሁን ጉዟችንን ወደ ታዝ ከተማ ነው የምናደርገው። ከተማ እንመልከት። በተራሮች መካከል የምትገኝ ሲሆን በቃጥ ገበያዎች ትታወቃለች። ታዝ የትምህርትና የወጣቶች ማዕከልም ነች። ጎዳናዎች በኃይል የተሞሉ ናቸው። ትኩስ ዳቦ የሚሸጡ ሻጮች እና ወደ ትምህርት ቤት የሚሮጡ ልጆች በየቦታው ይታያሉ። እና በዙሪያዋ ያሉት ተራሮች ለእይታና ለጉዞ እጅግ አስደናቂ ናቸው። ታዲያ የመን የሁላ ሀብት እያላት እንዴት ከዓለማችን አደገኛ ሀገራት ውስጥ ሁለተኛ ደረጃ ልትይዝ ቻለች? አቶ ሚኪ በሚያሳዝን ሁኔታ በጦርነት ምክንያት ነው። አሁን ድሮኑን ወደ
ወደ ቀድሞ የደቡብ የመን ዋና ከተማ ወደ አደን እየመራሁት ነው። በእሳተ ገሞራ ጉድጓድ ላይ የተገነባች ከተማ እናገኛለን። አደን ታሪክንና ዘመናዊ የባህር ላይ ህይወትን ደብቃለች። እዚህ ያለው የጎዳና ላይ ምግብ የሚገርም ነው። በከሰል ላይ የተጠበሰ ትኩስ የባህር ምግብ ሽታ አየሩን ይሞላል። አደኖች ታጋሽና ብርቱ ሰዎች ናቸው። ጦርነቶች ቢያልፉም ህይወት ይቀጥላል። በዘመናዊው ታሪክ የመን ወደ ሁለት ተቃራኒ ሀገሮች ተከፈለች። ሰሜን የመን እና በሶቪየት ህብረት የተደገፈችው ማርክሲስት ደቡብ የመን። በ1990 ሁለቱ ክፍሎች በመዋሃድ የየመን ሪፐብሊክን ፈጠሩ። የየመን ጦርነት ውስብስብና አሳዛኝ ግጭት ነው። በውስጧ ብዙ የተለያየ ጎሳና ማህበረሰቦች ነበሩ። በሰሜን የመን ዛይዲ የሚባል ክፍል አለ። አንድ ሀገር ሲሆኑ ይህ ማህበረሰብ መንግስት በደለን እንደ ሁለተኛ ዜጋ አየን የሚል ስሜት አደረበት። የየመን ጦርነት በጣም ውስብስብና ለመግለጽ ከሰዓታት በላይ የሚፈጅ ነው። ነገር ግን እኔ በጣም በጥቂቱ ጨረፍታውን ብቻ ልንገራችሁ። አልሁቲ የሚባል ሀብታምና ተደማጭነት ያለው የየመን ፓርላማ አባል በተቃውሞ ስልጣኑን ለቆ ይህንን ቡድን ተቀላቀለ። የየመን መንግስት ሙሰኛ ነው፣ ለሳውዲ አረቢያ ተንበርክኳል በማለት መቃወም ጀመረ። ቡድኑን ወደ ፖለቲካዊ እንቅስቃሴ ለወጠው። ብዙም ሳይቆይ ቡድኑ ግዛትን መቆጣጠርና መንግስትን መቃወም ጀመረ። በዚህ ጊዜ ስሙ በመሪያቸው ስም ሁቲዎች ተባለ። በ2001 ከ9/11 ጥቃት በኋላ አሜሪካ የሽብር ጦርነት ስትጀምር የየመኑን ፕሬዝዳንት ሳላህን እርዳታ ጠየቁት። እሱም ተባበረ። የየመን መንግስት ከአሜሪካ ጋር አልቃይዳን ለመዋጋት ተስማማ። ወታደራዊ እርዳታ በመቀበልና የአሜሪካ ይሄ ቪዲዮ አሰራሩ የሱ ከሆነ እናት ያበደ ነው። ጎበዝ ነው። ይሄ is not easy to make, guys. I swear. This kind of animation ኃይሎች የአልቃይዳ አሸባሪ ቡድን በሚንቀሳቀስበት የመን ውስጥ እንዲሰሩ ፈቀደ። ሁቲዎች የየመን መንግስት ለአሜሪካ አደረ ብለው በጣም ተናደዱ። መፈክራቸው ሞት ለአሜሪካ ሞት ለእስራኤል የሚል ሆነ። የየመን መንግስት ሁቲዎችን ለማጥፋት ሲሞክር ግልጽ ጦርነት ተጀመረ። በዚህ መሃል መሪያቸው አልሁቲ ተገደለ። ነገር ግን ተከታዮቹ ትግሉን በበለጠ ቀጠሉ። ኢራን የሳውዲ አረቢያ ትልቅ ተቀናቃኝ ነበረች። ኢራን ለሁቲዎች በድብቅ የጦር መሳሪያና የገንዘብ ድጋፍ ማድረግ ጀመረች። በ2011 በመላው አረብ ሀገራት ህዝባዊ አመፅ ተነሳ። የመን ውስጥም ህዝቡ በፕሬዝዳንት ሳላህ አመፀና ከስልጣን ወረደ። ይህም ሀገሪቱን በጣም አዳከማት። ሁቲዎች ይህንን ክፍተት ተጠቅመው በ2014 ዋና ከተማዋን ሰንዓን ተቆጣጠሩ። የሚገርመው ነገር ከስልጣን የወረደው የቀድሞ ፕሬዝዳንት ሳላህ ከድሮ ጠላቶቹ ከሁቲዎች ጋር ስልጣን ለመያዝ አብሮ መስራት ጀመረ። ሳውዲ አረቢያ በኢራን የሚደገፉ ሁቲዎች ድንበሯ ላይ ሀገር ሲቆጣጠሩ ስላሰጋት ሌሎች የአረብ ሀገራትን አስተባበራ በ2015 የመንን በከፍተኛ ሁኔታ በአየር መደብደብ ጀመረች። ይህ የሳውዲ ጥቃት የየመንን መሰረተ ልማት አወደመ። በሺዎች የሚቆጠሩ ንጹሃን ዜጎችን ገደለ። ሀገሪቱ በዓለም ላይ ከታዩት that's why you see ኢትዮጵያ ውስጥ ሬፊውጂ አርግታ እየተቀበለች ነበረ የመኖችን። የረሃብና የበሽታ ቀውስ ውስጥ ገባች። ይህም ጦርነቱን ከውስጥ የእርስ በርስ ግጭት ወደ ውጭ የውክልና ጦርነት ቀየረው። ኢራን ደግሞ ለሁቲዎች ፖለቲካ፣ የገንዘብና የወታደራዊ ድጋፍ በመስጠት ምላሽ ሰጠች። ይህ ድርጊት የመን በሁለት ታላላቅ የክልላዊ ኃይሎች ኢራንና ሳውዲ መካከል የፉክክርና የጦርነት ሜዳ እንድትሆን አደረጋት። ዩናይትድ ስቴትስ አሜሪካ ደግሞ ለሳውዲ አረቢያ የረጅም ጊዜ ስትራቴጂያዊ አጋር በመሆኗ ለሳውዲ ጥምረት የሎጂስቲክስ የጦር መሳሪያና የስለላ ድጋፍ መስጠቷን ቀጠለች። ይህ ድጋፍ አሜሪካን በግጭት ውስጥ የራሷ ሚና ያላት አካል እንድትሆን አድርጓታል። ጦርነቱ አሁን እንደነገርኳችሁ እንዲህ በቀላሉ ብቻ ይሆን አይደለም። ሌላም ከጀርባ በጣም ብዙ ታሪክ ያለው ነው። ከዓለማችን አንጋፋ ስልጣኔዎች አንዷ የጥንት ስርወ መንግስት የነገሱባት የታሪክ ንግድ መስመሮች የተቀረጹባት፣ ነገር ግን ከዚህ ጥልቅ ታሪክ ጀርባ አንድ መራር እውነት ተደብቋል። ከ10 ዓመታት በላይ የመን በዓለማችን ረጅሙና ቀጣይነት ባለው ጦርነት ውስጥ ተዘፍቃለች። ከተሞች ሙሉ ወደ ፍርስራሽነት ተለውጧል።
በሚሊዮኖች የሚቆጠሩ ከቀያቸው ተፈናቅለዋል። አንድ ሙሉ ትውልድም ግጭትን እንጂ ሌላን ሳያውቅ እያደገ ነው። አንድ ወቅት ላይ የባህል የቡና እና የሥነ ሕንፃ ማዕከል የነበረችው የመን ዛሬ በዓለም ላይ እጅግ አስፈሪ ሀገራት ተርታ ተሰልፋለች። ማብቂያ በሌለው ሁከት ከሚታመሱ ሀገራት ቀጥላ በሁለተኛ ደረጃ ላይ ትገኛለች። ያበረ ቪዲዮ ማይክ ናት የተሙት I like the way he showed Yemen why the most dangerous place to visit. Yeah, it's so beautiful. Not only Yemen, you know. Yeah, Afghanistan, ምናምን ደስ ይላሉ their culture ምናምን ደስ ይላል ግን it's dangerous, you know. አሳያችኋለሁ። ቀይ ለሚሾው የቱ ነበረ Yemen. His name is called ያበደ አንተ ሰብቷል ቪዲዮ The feeling it gives me is unlike anything else. እና like the way he made the video cinematography ታብዳላችሁ የመረበ ቪዲዮ ነው። እሱንም ሊንክ ዳውን አስቀምጥላችኋለሁ። ያ የዛሬ ቪዲዮ ይህን ይመስል ነበረ። ለኔክስት ቪዲዮ እስክንገናኝ ድረስ ቢግ አፕስ አባቴ ይመቻችሁ።